ሰላም ሰላም እንደምናችሁ እግዚአብሔር ይመስገን እኔ ደህና ነኝ። የዛሬ ዋና ርዕሳችን የሚሆነው የመንፈሳዊ ህይወታችንን የሚያዳክሙ ልምዶችና መፍትሄዎቻቸውንም አብረን የምናይ ይሆናል። እኔ እንደሚሰማኝ ከሆነ እኛ የአሁኑ ትውልዶች በጣም ብዙ ይቀረናል ማለት በቃ በብዙ ድካም ውስጥ አለን፣ በብዙ ኃጢያት በብዙ መመላለስ ውስጥ ነው ያለነው እና ይሄንን ደግሞ ለናስወግድ ወይም ደግሞ ከእግዚአብሔር ጋር በቃ ጥብቅ የሆነ ግንኙነት እንዲኖረን ለማድረግ የግዴታ ማቋረጥ ያሉብን ልምዶች አሉ። እነዛ ልምዶችና መፍትሄዎቻቸውን ደግሞ ከኔ ጋር እናያለን። እሺ ከዛ በፊት ግን ላነብላችሁ የምፈልገው የእግዚአብሔር ቃል አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምሮ እንደዚህ ይላል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። እኛ የተጠራነው በዚህ ዓለም ጨው ለመሆን ብርሃን ለመሆን ነው። ክርስቲያኖች ሆነ ጨው እንዴት ነው ወጥ ውስጥ የማይጣፍጥ ከሆነ ድንጋይ ነው አይደለ? እኛም ክርስትና ህይወታችን ላይክ በቃ የማይበራ ከሆነ ለሰዎች የማይታይ ከሆነ እኛም የተጣልነን ማለት እኛም በቃ ከሲኦል በር ደጃፍ ላይ ነው ያለነውና እኛ ልናስወግዳቸው የሚገቡ ነገሮችን ልንገራችሁ። የመጀመሪያውና ዋነኛው ነገር ምንድነው? ከእግዚአብሔር የሚበልጥብንን ነገር ማስወገድ አለብን። ይህ ልናስወግደው የሚገባ ትልቁ ነገራችን። በጣም ብዙ ነገሮቻችን ከእግዚአብሔር በልጠውብናል። ትኩረታችንን፣ ጊዜያችንን፣ በቃ ጉልበታችንን ሁሉ የምናባክነው ከእግዚአብሔር ለበለጡብን እነዛ ነገሮች ናቸው። ውስጣችን ያለውን ጣዖታችንን ልናስወግድ ይገባል ባይ ነኝ። ክርስቲያን ከእግዚአብሔር ምንም ሊበልጥበት አይገባም። እረኛችንን የምንከተለው እሱ ሲበልጥብን ብቻ ነው። ማቴዎስ 6:33 ላይ እንደዚህ ይላል። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላው ይጨመርላችኋል ይላልና በዚህ የሚያሳየን ማለት ማንኛውም ነገር እኮ ሊሆን ይችላል እግዚአብሔርን እንድናስቀድም ላይፈቅዱልን ይችላሉ። በዚህ ዘመን የተሻለ ህይወትን ለመኖር ደስታን ለማግኘት እርካታ ለማግኘት በጣም ብዙ እንጣደፋለን፣ በጣም ብዙ እንሰራለን። ጓደኛ ሊሆን ይችላል፣ ሱስ ሊሆን ይችላል። ራሳችን ራሱ እንደ ጣዖት አድርገናል። ይሄንን ነገርስ እንዴት እናስተካክል ብላችሁ ከጠየቃችሁ አንደኛውና የመጀመሪያው መንገድ ምንድነው? ከእግዚአብሔር የበለጠባችሁን ነገር እወቁት። ጽድቁን እንዳልከተል እግዚአብሔርን እንዳልከተል ምንድነው ከእግዚአብሔር የበለጠብኝ ብላችሁ ራሳችሁን ጠይቁ። ከእግዚአብሔር የበለጠባችሁን ነገር ስታውቁ ያንን ነገር ለመተው እንዴት መጸለይ እንዳለባችሁ በደንብ አድርጋችሁ ታውቃላችሁ። የመጀመሪያ ስፍራውን ለእሷ ሰጥተን ቀናችንን መጀመር። በቀናችን እግዚአብሔርን ስናስቀድም በህይወታችን እግዚአብሔርን እናስቀድመዋለን እና በቃ በቀናችሁ መጀመሪያ የጥሞና ጊዜን ውሰዱ። እግዚአብሔር በህይወታችሁ እንዲቀድም ታደርጉታላችሁ ማለት ነው። ሁለተኛው ነገር ደግሞ እኛ እንደ ክርስቲያን ማድረግ የሌለብን ነገር አለመጸለይ። ሁላችንም በጣም የተቸገርንበት ነገር ቢኖር አለመጸለያችን በጣም እየጎዳን ነው ብዬ አስባለሁ። ምክንያቱም በመጸለይ የምናገኘውን ጥቅም እያጣን ነው። ኢየሱስ ክርስቶስን መምሰል የምንችለው ክርስቲያን መሆን የምንችለው ስንጸልይ ነው። ለዚህ ደግሞ የሚሆን ጥቅስ ልንገራችሁ። ተሰሎንቄ 5:17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የእግዚአብሔርን ፈቃድ ለማወቅ መጸለይ ያስፈልገናል። ጸሎታችን ከብዙ ነገር ይጠብቀናል። ጸሎታችን ብዙ ነገር እንድናውቅ ያደርገናል። ጸሎታችን እግዚአብሔር ያሰበልንን ነገር እንድናውቅ ይረዳናልና አለመጸለያችን በጣም ይጎዳናል። መጸለይ ለመንፈሳዊ ህይወት ለክርስትና ህይወት በጣም ቁልፍ የሆነ ነገር ነው። ጸሎትን ደግሞ እንድትጀምሩ 4 ቲፖችን ልንገራችሁ። የመጀመሪያው ነገር ጸሎታችሁን ጻፉት። ሁለተኛው ነገር እንቅስቃሴ ያደርጋችሁ ጸልዩ። ሶስተኛው ነገር ደግሞ ከመተኛታችሁ በፊት ጸልዩ። አራተኛው ነገር ደግሞ ከሌሎች ሰዎች ጋር ለመጸለይ ሞክሩ። ሶስተኛው ነገር ደግሞ ከህይወታችን ማስወገድ ያለብን ልምድ ስንፍና ነው። ምሳሌ 6:6 ላይ እንደዚህ ይላል፣ አንተ ታካች ወደ ግብረ ጉንዳን ሂድ፣ መንገዷንም ተከተለ ጠቢቡን ይላል። ማቴዎስ ወንጌል 7:24 ላይ እንደዚህ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያም ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም።
ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። ሰነፍ ሰው ቤቱን በአሸዋ ላይ እንደመሰረተ ነው ይላል። እግዚአብሔር ከህይወታችን ስንፍናን እንድናስወግድ ይፈልጋል። ምን ዋጋ አለው የእግዚአብሔርን ቃል ሰምተን ማናደርገው ከሆነ? ኢየሱስም እንደዚህ ነው አይደለ የተናገረው? ቃሌን ሰምቶ የማያደርገው ሰነፍ ሰውን ይመስላል። ኢየሱስ ክርስቶስ ሲናገር የሚወደኝ ቢኖር ትእዛዜን ይፈጽም ነበር ሲል የነበረውና ስለዚህ ማድረግ ካሉብን ነገሮች ዋነኛ ለእግዚአብሔር መስራት ነው። በስራችን በቃ ስንፍናችንን ትተን ክርስትናችንን በስራ የምናሳይ ከሆነ የዓለም ጨው የዓለም ብርሃን እንሆናለን ማለት ነው። ከስንፍና አንዱ የምንወጣበት መንገድ ምንድነው? ስሜታችንን በመቃወም ነው። እንዳትጸልዩ ሊያደርጋችሁ ይችላል። ስለደበራችሁ ላትጸልዩ ቃሉ ላታነቡ ምናምን ትችላላችሁ። ግን ያንን ነገር ተቃውማችሁ አድርጉት፣ እመኑኝ አድርጉት። ይህ ደግሞ በቃ መንፈሳችን እንዲያደርግ በጣም 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 ነው የሚያደርገውና ወደ አራተኛው ነገር ስንሸጋገር በጣም ብዙ ክርስቲያኖች ኢንክሉዲንግ ሚ ራሴንም ጨምሮ በጣም የምንቸገርበት ነገር ማማረር። ክርስቲያን ካማረረ ከዓለም ምን ለየው? በጣም ስትራግል ነው የምናደርግበት። እኛም ከዓለም ጋር ቁጭ ብለን ተማሪዎች ሆነን ስለ ትምህርታችን እያማረርን ነው። ሰራተኞች ሆነን ስለ ስራችን እናማርራለን። በቃ አገልጋዮች ሆነን ስለ ቤተክርስቲያን እናማርራለን፣ ስለ ምእመናን እናማርራለን። በቃ ማማረር ደግሞ እግዚአብሔርን መሳደብ ነው ለኔ። አንድ ነገር ልንገራችሁ፣ እያማረርን እየተነጫነጭን ህይወታችንን የምንመራ ከሆነ ለሰዎች የምናሳያቸው ህይወት ሙሉ ለሙሉ ሐሰት የሆነ ክርስትና ነው የሚሆነው። በቃ በተቻለን መጠን ላለማማረር ከነገና ምሬታችንንም ደግሞ በምስጋና ለመክተት እንሞክር። ዮናታን ሲናገር እንደዚህ ብሏል፣ ለምን ጤፍ 1 ሚሊዮን ብር አይገባም? እንበላዋለን እንጂ አይበላንም ብር። ወደዚህ ማይንድ ሴት ልንገባ ይገባል ወይ ነኝ። ከዚህ ልምዳችን እንዴት እንወጣ ብላችሁ ከጠይቃችሁኝ አሁን 2 ቲፖች እሰጣችኋለሁ። የመጀመሪያ ነገር ጸሎት። በጸሎታችሁ እግዚአብሔርን አመስግኑ። በጣም ደስ የሚል ነገር ልንገራችሁ፣ እኛ ክርስቲያኖች በዓለም የሌለ ነገር እኛ ጋር አለ። ማን ብትሉ ኢየሱስ። በህይወታችን ኢየሱስ ካለ ሌላው እንዳለ ትርፍ ነው። የሌለን ነገር ላይ ሳይሆን ያለን እግዚአብሔር ጋር ትኩረታችንን እናድርግ። ትኩረታችንን ወደ እግዚአብሔር ስናደርግ እዚህ ዓለም ላይ ለእንግድነት እንደመጣን ትዝ ይለናል። ሁለተኛው ነገር ደግሞ ከሚያማሩ ሰዎች ጋር ያለንን ርቀት እንጠብቅ። ወደ አምስተኛው ደግሞ ስንሄድ ስግብግብነት። ክርስቲያን ስግብግብ ከሆነ በጣም ከባድ ነው። ምሳሌ 25:16 ላይ እንደዚህ ይላል፣ አጥብቀህ እንዳትጠግብም እንዳትተፋውም ማር ባገኘህ ጊዜ የሚበቃህም ብላ ይላል። ያ ማለት ምንም አይነት ስኬት ቢሆን፣ ገንዘብ ቢሆን፣ ምግብ ራሱ ቢሆን ማስገባት ያለብን በመጠኑ ነው። በመጠን መኖር መልመድ አለብን። ሆዳምነትን እንዴት ከህይወቴ ላስወጣ ወይ ደግሞ ስግብግብነትን እንዴት ከህይወቴ ላስወጣ ብላችሁ ከጠየቃችሁኝ የመጀመሪያው ነገር የሚያስፈልጋችሁን ወቁ። መቼ በምን ሰዓት ምን ማድረግ እንዳለባችሁ ወቁ። ምን ያህል ደግሞ እንደሚያስፈልጋችሁ ወቁ። መቼ ምን ያህል መውሰድ እንዳለባችሁ፣ መቼ ምን ያህል ማግኘት እንዳለባችሁ ወቁ። በመጠን ኑሩ፣ ጸልዩ፣ እነዚህ ነገሮች አድርጉ። እነዚህ ነገሮች ካስወገድን ቢያንስ ወደ ክርስትና ህይወት ወደ እግዚአብሔር እንጠጋጋለን። በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁኝ። የምር ይሄንን ሀሳብ እንደዚህ ደግሞ መቀጠል የምትፈልጉ ከሆነ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ እና ማስተካከል ያለብኝ ነገር ካለ ኤኒ ኮሜንት እቀበላለሁኝ። ያው ከስድብ ውጪ ብቻ ደህና ሁኑልኝ። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። እግዚአብሔር ከእናንተ ጋር ይሁን። ቻው።